ፈለክም አልፈለክም በስደትም ሆነ በሚዲያ ላይ ማሜን የሚያክል ሰው አይተህ ታውቃለህ? ያንተና የማሜ ፍቅር የልጅነት ፍቅር ነው የሚመስለው። የልጅነት ፍቅር የለም። ትገፈታተራለህ፣ ትጣላለህ፣ እንደገና ደግሞ እዛው ተቃቅፈህ ትሄዳለህ። ያንን ነገር ነው የማየው። እንደዚህ አይነት ሪሌሽን ደግሞ በስደት ላይ የለም። ስደት ላይ ህዝቡ የሚናፍቀው እንደዚህ አይነት ሪሌሽን እና ጆን ይሄ ሚዲያ ውስጥ እንትን ብለን እኛ ያጋነን ያለነው ነገር ነው እንጂ ለወሬ ሲመቸን እንትና ሊል የፈለገውን ቀይረን በራሳችን መንገድ ስንናገር እውነት ያሰው ያለ መስሎ በእንደዚህ አይነት መንገድ ልሰማ ትችላለህ። ገባ ልሰማ ትችላለህ። እና እኔ ዝም ብለን ለቶፒክ ድምቀት ለምናምን ወይም ደግሞ ማሜ ካልናደደችኝ ብሽቅ ላረጋት ነው እንጂ እኔ በእንደዚህ አይነት መንገድ አይደለም። ገብቷል? በራስ መንገድ ነገሮችን አጥናቸው እና የእውነት ነው የምልህ ሚዲያ ላይ በስደት ላይ ተቆጥተው ተቃልተው እንደገና ደግሞ አቅፎ የሚሄድ ሰው አታገኝም። ይሄ የልጅነት የሀገር ቤት ፍቅር ነው። እናንተ ያንን ነገር ነው የማይባችሁ። የእውነት ከማያውቁት መላክ የሚያውቁ ሰይጣን የሚባል ነገር አለ። የእውነት ነው የምልህ መቅረብ አንዳራካ ታውቃለሁ፣ እንደምታወሩ አውቃለሁ። ገብቷል? ያ የፈለገ ቢሆን እኔ አልኩ የኔ የልጄ አባት እየመጣ ሚዲያ ላይ የሚያላግጥ ቢሆን ከነመሪው ገደል እንዲገባ ነው የማደርገው ነው ብዬሃለሁ። እሷ ግን ምን ያልቧ ንጹህ እንደሆነ የምታውቀው እቤት ቁጭ ብላ ለአንተ ግን እንደዛም ስትል ምንም ያው ከማልቀስና ፊት ለፊት ከመናገር ውጭ ምንም ነገር አላረገችም እንጂ ህጉ ይፈቅድላታል። ታውቃለህ፣ መብት አላት። እና ይህን ነገር ክሬዲት ውስጥ ብትከተው እና ብዙ የአክብሮት ሰላምታ ብዙ የአክብሮት ቮት ድምፅ እና ከጎኗ ሆነ ብናይ ደስ ይለናል። እሺ የእውነት ስደት ላይ እንደዚህ አይነት ሰው አታገኝ ማለት አንተ ስደት ላይ ብዙ ጊዜ ሰዎች ትዳር ውስጥ ይገባሉ ማግባት ስላለባቸው እድሜያቸው ስለሄደ ምናምን የለም እንደዚህ አይነት ነገር ውስጥ ነው የሚሄዱት። ገባ? ግን ይሄ የለም የምትከራከረው እንደ እድሜ እንደ ምናምን እንትን የምትለው ሂድልኝ ወደዛ ብለህ እንደገና ደግሞ የምትታረቅ ይሄ የልጅነት ፍቅር ነው፣ የሀገር ቤት ፍቅር ነው። ሴት ልጅ እቤቷን አትጠብቅም። ማሜ ደግሞ ያ ችግር የለባትም ታውቃለህ።